ሻሎም የተወደዳችሁ ቅዱሳን የእግዚአብሔር ልጆች በያላችሁበት የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ የሰኞ ማለዳ የዘላለም ሕይወት ፕሮግራማችን ነው። ክብር፣ ምስጋና፣ አምልኮ፣ ስግደት ለአምላካችን ለእግዚአብሔር ይሁን። ገባ ገባ በሉ። ይህንን ፕሮግራም ሼር በማድረግ ሰዎች ከስተት አሰራርና ትምህርት ራሳቸውን እንዲጠብቁ የበኩላችሁን አስተዋጽኦ እንድትወጡ በጌታ ፍቅር እጠይቃለሁኝ። ክብር ለእግዚአብሔር ይሁን። ፕሮግራሙን በፕሮፋይል የምትከታተሉ ሰዎች ሼር አድርጌዋለሁ። ፕሮፋይል ላይ በጣም የሚያስገርምና ገደብ የሌለው ብዙ ውሸት አለ። ግን ያው ሁሉንም ዘርዝረን አንጨርሰውም። ሰዎች እንዲያነቡና እንዲመረምሩ ለማስቻል ሕሊናቸውን ሰፋ አድርገው የቆሙበትን ቦታና ስፍራ እንዲያስተውሉ ለማድረግ የግድ መናገር ስለሚያስፈልግ ነው ይሄንን ፕሮግራም በየጊዜው ወደ እናንተ የምናቀርበው። ክብር ምስጋና ለእግዚአብሔር ይሁን። ገባ ገባ በሉ፣ ሼር አድርጉ። ግሩፖች ላይ በተለይ ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ አደራ እላለሁኝ። እግዚአብሔር ታማኝ ነው። ዛሬ የመጀመሪያውን ቀን የዘላለም ሕይወት ቤተክርስቲያንን የምስረታና የምስክርነት ቀን በሚመለከት አጭር ኢንፎርሜሽን እሰጣችኋለሁኝ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ገባ ገባ በሉ። ዛሬ እንግዲህ በሚያስገርም ሁኔታ እንዴ አባይ እኛ ሳናቅ ተገድቦ ነበር ለካ በፊት መጽሐፈ ጤፉት ከሚናገረው በጣም አስገራሚ ውሸት መካከል የመጀመሪያው ዛሬ የምናየው አክሱም ተገድቦ ነበር ይለናል። በአጼ ዳዊት ዘመነ መንግስት በ13ኛው እና በ14ኛው መቶ ክፍለ ዘመን ገደማ ማለት ነው። የሚገርም ነው በጣም። እና ዛሬ እሱን እንመለከታለን። እንዴት ብለው እንደገደቡት የሚያሳየውን የመጽሐፉን ክፍል ምዕራፍ 2 ላይ እናገኘዋለን። በምዕራፎች የተከፋፈለ ነው። መጽሐፈ ጤፉትን እያየን ነው። ዛሬ በሰኞ ቀን ይሄንን ላቀርብ የቻልኩት ባለፈው ሳምንት ሮብ ዕለት በዘላለም ሕይወት ቤተክርስቲያን አገልግሎት የመጀመሪያ አገልግሎት ዙሪያ ኢንፎርሜሽን ሰጥ ስለነበረ በሌላ ርዕስ ስለገባው የዚህን የሐሰት አሰራሮችን በመናጋልጥበት ቀን ወንጌል ስለተማርን አሁን ይሄንን ለማጣጣትና ቶሎ ለመጨረስ ያክል ነው። እና እንደተለመደው በሰኞ ቀን ወንጌል ነው የምንማረው። በዛ መልክ ነው የሚቀጥለው። እንዳይረዝምና እንዳይረሳ በሚል ዛሬ እንጨርሰዋለን። ወደ 7 ምዕራፎች ያሉት መጽሐፍ ነው። መጽሐፉን እንድታነቡት ሼር አደርገዋለሁ። ልጨርሰው ብዬ ነው እንጂ ሼር አደርገዋለሁኝ። ሊንኩን በመክፈት ማንበብ ትችላላችሁ። ባለፈው ሳምንት የሚላችሁ ከሆነ የተወሰኑ በተለይ ምዕራፍ 1 ላይ ያለውን ነገር ተመልክተናል። ዛሬ ያው ምዕራፍ 2 ላይ የበፊቱን ቪዲዮ እንድትመለከቱ እየጋበዝኩኝ ከዛ የሚቀጥለውን ዛሬ እንመለከታለን እናያለን። ይሄ በየአመቱ መስከረም 16 እና 17 ጀምሮ ወደ ግሸን ወደ አምባሰል ተራሮች የሚገሰግሰው ህዝብ ምን ፍለጋ እንደሆነ የሚሄደው እንዲረዳ ምን እንደተደረገ ምን አይነት ያልተፈጠረ ታሪክ ተፈብርኮ ሰዎች ከክርስቶስ ላይ አይናቸውን አንስተው ታሪክ ላይ ተራ ታሪክ ላይ
የትውልዶች የታሪክ ምርምር ላይ እንዲያተኩሩ እያደረገ እንዳለ እንድታስረዷቸው ይሄንን ሼር በማድረግ ማለት ነው እንዲድኑ ራሳቸውን እንዲያተርፉ እንድትረዷቸው ያስፈልጋል። እና ብዙ አደጋ የሚደርስባቸው ሰዎች አሉ ከቤታቸው ወጥተው የሚቀሩ ሰዎች አሉ በጣም የማይመች መንገድ ነው ግን ያንን በየአመቱ እየሄዱ ድካም በርዕሱ ላይ እንደምትመለከቱት ኃጢአት ይሰረይልሃል ያንን ቦታ ከረገጥክ የሚል ባዶ ኪዳን ባዶ ተስፋ እሱን ተሸክሞ ነው ሰው በቃ ልክ እንደ ትልቅ ነገር እዛ ደርሶ የሚመለሰውና ይሄንን ህዝብ ማትረፍ መቻል ያስፈልጋል። ይሄ ህዝብ ወደ ወንጌል ወደ ክርስቶስ ወደ ተሰቀለለት ጌታ አይኑን ልቡን ማንሳት ስላለበት የተከፈለለትን ዋጋ ማወቅ ስላለበት ይህንን ህዝብ ማገዝ ያስፈልጋል። እና ሁላችሁም ኃላፊነት አለባችሁ። ሼር የማያደርግ ሰው እንዳይኖር ሁላችሁም ሼር አድርጉት። አጭር ጸሎትን ጸልይና ወደ ፕሮግራሙ እንገባለን። ልዑል አምላካችን እግዚአብሔር የዘላለም አባትና አምላክ የሰማይና የምድር ፈጣሪ በልጅ በክርስቶስ ኢየሱስ የተቤዥከን ገንዘቦች ያደረግከን የዋጀህን ጌታ ስምህ ይባረክ። ምስጋና ከምድር እስከ ሰማይ ላንተ ብቻ ይሁን። ለማንም የማንሰጠውን ምስጋና ላንተ ብቻ እንሰዋለን። እግዚአብሔር የዘላለም አባትና አምላክ ፍቅርህን ስለገለጥክልን እግዚአብሔር ሆይ ከጠላት እጅ ስላላቀቅከን እውነት የምንመሰክርበትን ጸጋ ስላደልከን ስላበዛህልን ስምህ ይባረክ። ይህንን ቀን ደግሞ ላንተ አሳልፈን እንሰጣለን። በትውልድ ላይ የተጻፉ የሐሰት ጽሁፎች ታሪኮች ልጅን ሊከልሉ ጠላት አስቀድሞ ያዘጋጃቸው የክፋት አሰራሮች የተሰረዙ የተደለዙ የታሪክ ደንቃራዎች በጌታ በኢየሱስ ክርስቶስ ስም የፈረሱ ይሁኑ። ባዶ ከሆነ ኩራት ባዶ ከሆነ የሃይማኖት ሥርዓት እግዚአብሔር ሆይ ልጆችህን በመንፈስ ወደ ሆነ ወደ አንተ አምልኮ እንድታመጣ ለኛ የገለጥከውን የዘላለም ሕይወት ምስጢር እንድትገልጥላቸው በጌታ በኢየሱስ ስም እኔ ጸልያለሁ። አይኖች እንዲከፈቱ ልብ እንዲበራ እግዚአብሔር ሆይ በመንፈስህ መገለጥ እንዲሰጥ ለዚህ ትውልድ እግዚአብሔር ሆይ ባልተፈጠረ ነገር ዋናውን የልጅህን ጉዳይ ትተው በማይረባና በማይጠቅም ነገር ጊዜው ለሚፈጅ ህዝብ እንድትደርስለት እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ጸልያለሁ። ሁሉን እንድታግዝ ጸሎቴን ስለሰማኸኝ ደሞም ስለምታደርገው ክብር ሁሉ በሰማይና በምድር ላንተ ይሁን ጻድቅና ቅዱስ በሆነው ልጅ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። እሺ መጽሐፈ ጤፉት እኔ መጽሐፈ ጥፋት ብየዋለሁኝ ከዚህም በፊት እንደተናገርኩት ብዙ ስተቶች ስላሉበት ማለት ነው። ዛሬ እንግዲህ አባይን ገድበው በአባይ ውሃ አስፈራርተው መስቀሉን ተቀበሉ የሚለውን ፓርት መጀመሪያ እናያለን። መስቀሉን እንዴት አመጡ ወደ ኢትዮጵያ የሚለውን ታሪክ ስንመለከት ያልተፈጠረ ታሪክ እንደሆነ ከዚህ በፊት ተናግሬያለሁ። ምንም እንደዚህ አይነት ነገር የለም። ቢሆንም የሚያስገርም ነገር የለም። ምክንያቱም እንድንከተለው መጽሐፍ ቅዱስ የሚነግረን እንጨቱን ሳይሆን እንጨቱ ላይ የተሰቀለውን ጌታ ክርስቶስን። ስለዚህ ምን ይላል እዚህኛው ምዕራፍ 2 ላይ መጽሐፈ ጤፉት ይሄ በየዓመቱ በጊሸን በዓል ላይ የሚነበብ ብዙ ህዝብ ያሳተ ከጌታ ከክርስቶስ ኢየሱስ ላይ አይናቸውን አንስተው ፍጡር ላይ ግዑዝ ነገር ላይ የተቀረጸ ነገር ላይ የተጠራቀመ አጽምና አጥንት ላይ እንዲያተኩሩ ያደረገ ትምህርት ስለሆነ ነው። እናዋርደዋለን በጌታ በኢየሱስ ስም። በ1066 ዓመተ ሰማዕታት ዳግማዊ ዳዊት ነገሱ ይለናል። ተዋህዶ ሃይማኖት እንዲስፋፋ አደረጉ። እመቤታችን ድንግል ማርያም በዓል በየወሩ እንዲከበር አደረጉ። በሳቸው ጊዜ ነው ይሄ ጦስ የተጀመረው ማለት ነው። ይሄ ማለት በ1446 ገደማ ማለት ነው። ሌላ ተአምርና ድርሳን በማርያም ስም በማጻፍ በበርና በወርቅ ቀለም አስጊጠው ወደ ቤተ ክርስቲያን ውስጥ ያስገቡት በዚህ ጊዜ ነው ይላል። ሌላው ደግሞ የማርያምን ስዕል በማሳል ሰዓሊዎችን በመጥራት ገቢረ ተአምር ይደረጋል በማለት እነዚህን ስዕሎች ለአምልኮ ወደ ቤተ ክርስቲያን ውስጥ ማስገባት የተጀመረው በዚህ ጊዜ ነው ይለናል።
ከዛ በኋላ እንግዲህ ምንድነው የግብፁ ንጉስ በመጀመሪያው ንጉስ ዘመን የፈታቸውን ጳጳሱን አቡነ ሚካኤል የሚባሉትን ድጋሚ አሰራቸው። ንጉሱ ሞተው ያስፈቷቸው ንጉስ ሞተው አሁን አጤ ዳዊት ዳግማዊ ስለተሾሙ ድጋሚ ጳጳሱን ስላሰሩ መልእክት ድጋሚ ወደ ኢትዮጵያ ንጉስ ተላከ ማለት ነው። እና ክቡር ስሙን እንዳንጠራ ክቡር ለሚሆን ለመስቀሉ እንዳንሰግድ ወደኛ ሃይማኖት ግቡ ብለው ተነስተውብናልና ከአሕዛብ ንጉስ አድነን ብለው ወደ እግዚአብሔር ሳይሆን የጮት ወደ ንጉሱ ነው ይለናል። የእግዚአብሔር ወዳጅ የሆኑ አጼ ዳዊትም ይህን በሰሙ ጊዜ የአሕዛብ ንጉስ በኔ ዘመን ይህን ያህል ይታበያልን ብለው ፈጽመው አዘኑ። ከዚህ በኋላ መንፈሳዊ ቅናት አድሮባቸው እኔ ከአባቴ በበልጥ እንጂ አንሳለሁን ብለው ከምስሩ ንጉስ ጋር ለመዋጋት ግብጽ ሊዘምቱ ተነሱ ይላል። ተመልከቱ እንግዲህ አሁን ጳጳሱን ለማስለቀቅና የሃይማኖት ነጻነት በግብጽ ምድር እንዲኖር ተነስተው ሄዱ ነው የሚለው። በጣም ጥሩ ጉዱ አሁን 10,000 ፈረሰኛ 10,000 ባለ በቅሎ 10,000 ባለ ግመል ሰራዊታቸውን አስከትለው ሄዱ። ከሀገረ መንግስታቸው ከዛ ካርቱም ደግሞ ሲደርሱ ጊዮን የሚባለውን የአባይን ውሃ መልሰው ወደ ካርቱም በረሃ ሰደዱት ይላል። እግዚኦ እንደዚህ አይነት ያፈጠጠ ያገጠጠ ውሸት እኔ አይቼ አላቅም ሰምቼም አላቅም። ሙሴ ባህር ከፍሎ ህዝበ እስራኤልን እንዳሻገረ በመጽሐፍ ቅዱስ ሰምተናል፣ እናውቃለን፣ እናምናለን የእግዚአብሔርን ክንድ። ነገር ግን ምንም አይነት የታሪክ ማረጋገጫና ዳራ የሌለው ተራ ተረት ሰብስቦ ይሄንን ለህዝብ ሲያነቡ ነው፣ ይሄን ለመስማት ነው ሰው የሚሄደው። ጊዮን የሚባለውን የአባይን ውሃ መልሰው ወደ ካርቱም በረሃ ሰደዱት። እንዴት አድርገው? በምን አይነት ሁኔታ? እልፍ የሚለው እንግዲህ 10,000 ቁጥርን ያመለክታል። እሺ 30,000 ሰራዊት የግብጽ የአባይን ውሃ ወደ ካርቱም ለወጠው በአንድ ጊዜ ይባላል ወይ እንዴ? ውሸቱን እንኳን አብዴት እኮ ማድረግ እንደው ብልሆች ቢሆኑ ሐሰቱንና ውሸቱን እንኳን አብዴት ማድረግ ውሸት እኮ አብዴት ይደረጋል አይደል እንዴ? ለዘመኑ ህሊና በሚመጥን መንገድ ሌላ ነገር ፈጠር አድርጎ እንደዛው እንደተቀመጠ ነው መለሱት። የግብጽ ሰዎች አባይ ከተባለው ከኢትዮጵያ ወንዝ በቀር ውሃ የላቸውምና ይሄን ሲያደርጉ ያሉትንም ክርስቲያኖች አብረው ነው በውሃ ጥም እየጨረሱ ያሉት ማለት ነው። ክርስቲያኖችን ለማራድ ክርስቲያኖችን የማጥፋት ስራ ሰሩ። ስለዚህ ታሪኩ እርስ በርሱ የሚላተምና የሚጋጭ መሰረተ ቢስ የሆነ እንደሆነ እንማራለን። ለዚህ ነው ይኸውላችሁ ትውልዱን ሲመክር ጳውሎስ በመጽሐፍ ቅዱስ በቲቶ መልእክት ላይ ምዕራፍ 3 ቁጥር 9 ላይ ነገር ግን ይላል አሁን ላለው ህዝብ በእውነት ይሄ ታሪኬ ነው ይሄ ኩራቴ ነው እያለ ለሚዞር ህዝብ ተራራ ለተራራ ለሚንከራተት ህዝብ ጳውሎስ እንደዚህ ይላል ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ህግም ከሚሆን ጠብራቅ የማይጠቅሙና ከንቶች ናቸውና መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢያትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። በዓለም አብያተ ክርስቲያናት ዘንድ ለውጥን ለማምጣትና ልዩነትን ለመፍጠር ራሳቸውን ለመቆለል የፈበረኩት ታሪክ ነው እንጂ ለልዩነት መንስኤ ለማምጣት የተጠቀሙት ሲስተም እንጂ ያልተፈጠረ ነገር ነው። አልተደረገም። በቃ ይሄንን ለመስማትም እዛ ድረስ መፍጋት አያስፈልግም። ይሄው አንብበው መጽሐፉ ይለጠፍልሃል ታነበዋል። ጥቅም የለውም ማለት ረብ የለውም ማለት ረብ ያለው ኢየሱስን መፈለግ ነው፣ ክርስቶስን መፈለግ ነው። አይንህን ወደ ንጉሱ አይንህን ወደ ተሰዋልህ ወደ ተገረፈልህ ወደ ክርስቶስ ከቁሳቁስ ላይ አይንህን እንድታነሳ። ይሄ ብቻ አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ጀምሮ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ ውሸቱ ራሱ መጨረሻ የለውም። በቃ በአይሁድም ዘንድ የተለመደ በቃ ተራ ነገር። በነገራችን ላይ በ400
የጸጥታ ዘመን ውስጥ ተጻፉ የሚባሉት እነዚህ ዲትሮካኖኒካል ወይም ደግሞ ተጨማሪ መጻሕፍት የሚባሉት ወደፊት እንማራቸዋለን 81 የሚባለው መጽሐፍ ውስጥ የገቡ ስርዋጽ የገቡ የእግዚአብሔር እስትንፋስ የሌለባቸው መለኮታዊ ሐሳቡ የሌለባቸው ባዶ መጻሕፍት እነሱ የተጻፉበት ዘመን በ400 ዘመን የጸጥታ ጊዜ ነው እነሱም ጋር የታሪክ ልክ በአዲስ ኪዳንና በብሉይ ኪዳን መካከል በነበረ የጸጥታ ዘመን ነው ሾልከው የገቡት እነዚህ መጻሕፍት ልክ እንደዛ ጸጥ ባለ ዘመን ማለቂያ የሌለው ተረታቸውን ሰግስገው ያስገቡ ብዙ ሰዎች አሉ ለዚህ ነው ምንድነው የሚለው አንዳንዶች ልዩ ትምህርትን እንዳስተምሩ ይሄ ልዩ ትምህርት እኮ በጌታ በኢየሱስ ክርስቶስ ስም የሕዝብ ጭንቅላት የያዘ ትምህርት መፍረስ ያለበት ትምህርት አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት መጨረሻም ወደ ሌለ ወደ ትውልዶች ታሪክ እንዳደምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለመንኩ እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙ ምንም ጥቅም የላቸው እና የአባይ ግድብ ምን ያህል ጊዜ እንደፈጀ እያየን አባይ የተገደበ እንዳለ እያየን ብዙ ድራማዎች በውስጡ እንደነበሩ እየሰማን ይሄ ሁሉ ጊዜ የፈጀ ግድብ በአጼ ዳዊት ዘመን በአንድ ጊዜ ወደ ካርቱም መለሱት ሲል እንደው ትንሽ አይሰቀጥጥም ትላላችሁ እንደው እግዚአብሔርን መፍራት እኮ ጥሩ ነገር ነው ዝም ብሎ ታሪክ ማበላሸት አገሪቱን ውሸታም ነው የሚያስብለው ህዝቡን ውሸታም ነው የሚያስብለው እኮ አገር የሚያሰድብ እኮ ይሄ ታሪካችንን የሚያሰድብ እኮ ነው ያለንን ጥሩ ታሪክ ዓለም የሚያውቀውን ታሪክ የሚያቆሽሽ እኮ ተራራ ላይ ወጥቶ ይሄንን ከመስማት መሬት ላይ ሆኖ እግዚአብሔርን ማክበር አይሻልም ተራራ ላይ ድረስ ወጥቶ መጨረሻ የሌለውን የትውልዶች ታሪክ ከመስማት እዛው አዲስ አበባ ሆነ ኢየሱስን ብታመልክ ይሻላል ክብር ለእግዚአብሔር ይሁን ይሄንን ውሸት ይሄንን ነጭ ውሸት ያስነብበናል መጽሐፈ ጥፋት ከዛ የምስሩ ንጉስ ይሄንን በሰሙ ጊዜ የሆነው ሊቀ ጳጳሳቱ አባ ሚካኤልን በማሰራቸው እንደሆነ አወቁ ተረዱ ፍጹም ክብር አከበራቸው ደንግጦም አባ ሚካኤልን ከስራታቸው ፈታቸው ድጋሚ ከዛ በኋላ ለልመና የሚሆን እጅ መንሻ በቃ እንዳትመጣ እዛው ቅር የሚል ልመና ይለምኗቸዋል ማለት ነው በቃ እንዳትወጋን መተህ እና አባይንም መልስልን እንደው አትገድብብን ከዚህ በኋላ ሊቀ ጳጳሳቱና መኳንንቱን የአባይን ውሃ መልሰው እንዲሰዱላቸው ለመኗቸው አጼ ዳዊትም ውሃውን አልመልስም ይሄንን እጅ መንሻ ወርቅ አልቀበልም ብለው መለሱት እንዲህ ብለው ወርቅና ብር የኛን ነፍስ ለማዳን አይረባም አይጠቅምም አያድንም ኢየሩሳሌም ሮም ሶሪያና አርሜኒያ ወዳሉ ክርስቲያኖች ሁሉ ላኩ እንጂ እንዲህ ብለው እኔ የላካችሁትን እጅ መንሻ ወርቅና ብር አልቀበልም መልሼ ሰድጄላችኋለሁ እንጂ እግዚአብሔር በመስቀል ተሰቅሎ በከበረ ደሙ ፈሳሽነት አዳነን እንጂ በወርቅ በብር አላዳነንም እኔ መፈልገው አሉ ከዛ በኋላ እኔ ግን በልብ ያሰብኩትን ሐሳብ ተፈጽሙልኝ ዘንድ ነው እንጂ የከበረ ጌታችን የክርስቶስ መስቀል በእስክንድርያው ሊቀ ጳጳሳት እጅ ያለውን ተሰጡኝ ዘንድ ነው እንጂ አሉ እነሱም እግዚአብሔርን የሚወድ የኢትዮጵያ ንጉስ አጼ ዳዊትን መልእክት በሰሙ ጊዜ ከእስክንድርያ ሊቀ ጳጳሳት ጋር ታላቅ ምክር መከሩ እርሱም መንፈሳዊ ቅናቱ የሀገሩ ኢትዮጵያ ሕዝብ ስለሚድንበት እንጂ በከንቱ አልለመንኳችሁም አላቸው የኢትዮጵያ ሰዎች በዚሁ በጌታችን በኢየሱስ ክርስቶስ መስቀል ተመልከቱ ከረሃብ ከድርቅ ከዝናብ እጦት ከመዓት ልዩ ከሆነ ከፍጹም ጥፋት ይድኑበት ዘንድ ነውና ልንሰጣቸው ይገባል አሉ እንዴ ይሄ መስቀል በ14ኛው መቶ ክፍለ ዘመን ኢትዮጵያ ገባ ከተባለ
ከዛ በኋላ ኢትዮጵያ ምድር ላይ የተከሰቱ ድርቆች ስንት ናቸው? እውነት ገባ ከተባለ እና ድርቅና መዓት ዝናብ እጦትን ያስቀራል ከተባለ ምን ነው የሀገሬን ህዝብ እየደጋገመ ሲያደቀው የነበረው ረሃብና ፍጅት የዝናብ እጦት ለዓለም መታወቂያ እስክንሆን በረሃብ የታወቅን ሰዎች እስክንሆን ድረስ ያደረሰን የታሪክ ጠባሳ ለምን ተፈጸመ? ይሄ ውሸት አይደለም? በራሱ በመጽሐፉ ሐሰትነቱን የምታረጋግጡት እርስ በርሱ የሚላተም ስለሆነ ነው። መስቀሉን ካልሰጣችሁኝ ሀገራችሁ በድርቅ ፈጽማ ትጥፋ እንጂ የሀገሬን ውሃ አልመልስም ብለው ላኩ። እንግዲህ ተገድቧል። አያችሁ? ኧረ ምን አይነት ውሸት ነው? ምን አይነት እንደዚህ አይነት ውሸት በመዋሸት በእውነት ሃይማኖትን ህዝብን ማስከበር ይቻላል ወይ? ይቻላል? ይሄንንስ አሳትማ ቤተክርስቲያኒቱ ስታሰራጭ የፓትርያርኩን ፎቶ አስቀምጣ የቦታውን ሊቀ ጳጳስ ፎቶ አስቀምጣ ስታሰራጭ ትንሽ አይሰቀጥጣቸው? ውሸት እንኳን አፕዴት ይደረጋል፣ እንደው አይለውጡትም፣ አያስተካክሉትም። ይሄንኑ ሊሰማ ይሄዳል፣ ይሄን ሰምቶ ይመለሳል። የሚገርመው እሱ ብቻ አይደለም። ከዚህ በኋላ ክርስቲያኖቹም አንድ ሆኖ ተስማምተው ከነሱ ዘንድ የነበረውን የጌታችን መስቀል ሰደዱላቸው። መስቀሉን ብቻ ሳይሆን ሰባቱን የእመቤታችን ስዕሎች፣ ሰባት የማርያም ስዕል ባይመጣ አይሻልም ነበር? የማርያም ስዕል ብለው የላኩልን የጠፈሯ ንግስት የምትባለዋን ክፉ መናፍስት የሚሰሩባትን ያንን ምስል ነው የላኩልን። ከእንደገና ደግሞ ሉቃስ የሳለው ሉቃስ ስለዋል እንዴ ስዕል መጽሐፍ ቅዱስ ላይ አለ። ምስለ ፍቁር ወልዳ ስዕል አድህኖ እየተባለ የሚቀለድ ቀልድ አለ። ስዕል አድህኖ የሚባል ነገር አለ እንዴ? ሲጀመር ስዕል ያድናል እንዴ? መስቀል ያድናል እንዴ? እምነትህ አድኖሃል፣ እምነትሽ አድኖሻል እያለ ሲፈውስ ነው የምናየው ክርስቶስን። ማን እንደሳለው የማይታወቅ የነጭ ፎቶ እየሰበሰባችሁ ግድግዳ ላይ የምትለጥፉት ስዕል አድህኖ መባል ይችላል? አንዲት ሴትዮ ሕፃን አቅፋ የሚያሳይ ምስል ሲጀመር እንደዛ ተስተካክላ ሉቃስ ቆይ እሱ ጋር እንደዚህ ሁኝ እያለ ነው አስቀምጦ የሳላት። ሉቃስ ክርስቶስ ሲወለድ ቤተልሔም ነበረ፣ እንዴት አድርጎ ሳላት? የሚገርመው ደግሞ ዮሐንስ ወንጌላዊ የሳለውን የጌታችንን የኩርዓተ ርዕሱን ስዕል አቤት 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 አቤት! ዮሐንስ ማስተማርና መጽሐፍ ትቶ ደግሞ ስዕል ሲስል ተመልከቱት። ፍጥሞ ደሴት ታስሮ ስንት ራእይ ያየ ያለ በጣም ቢዚ ሰው ነው እኮ ዮሐንስ። ላንተ ስዕል ሲሰርዝና ሲደልዝ የሚውል ሰው አይደለም። በሐዋርያት ስም ያመካኙ የነሱን የጥንቆላ አሰራር ህዝብ ላይ የሚቆልሉ ሰዎች ናቸው። ዮሐንስ ይሄንን አልሳለ። መጽሐፍ ቅዱስ ላይ ስዕልን ሐዋርያት ሳሉ የሚል ቅንጣት ታህል እውነት የለም። እንደው ለማመቻመች እንኳን የሚመች ምንም አይነት ድቃቂ ላቂ ነገር የለም። በቃ በእንትን በዘፈቀደ የተፈጠረ ተረት ነው። ከዛ ላኩላቸው። አጼ ዳዊትም ተቀበሉ፣ ለስዕሎቹ መስገድ ጀመሩ፣ ህዝቡም መስገድ ጀመረ። ባይመጣ አይሻልም ነበረ ታዲያ? መስከረም 10 ቀን በኢትዮጵያ ምድር ብርሃን ሆነ። እነሱ ሄደው በረሃ ላይ ሲቀበሉ ኢትዮጵያ ይበራል። ግብጽ አይበራም ነበር? ለምን ኢትዮጵያ ብቻ በራ? እነሱ አምኑበትም ነበር እንዴ? ግብጽ በረሃ ላይ ሄደው ገፋ አድርገው መንገዱን ሲቀበሉ ኢትዮጵያ ላይ በኮኔክሽን ይበራል። ይሄ አገርን ከፍ የሚያደርግ ታሪክ አይደለም። አታዋርዱ፣ አገሪቱን አታዋርዱ። እንደውም ስሙን የአጼ መስቀል ብለው ጠሩት ይላል። የክርስቶስን መስቀል ገጽ 52 ላይ የጌታ ኢየሱስ ክርስቶስ መስቀል የሚለው ተቀየረና አጼ ዳዊት ስለተቀበሉት የአጼ መስቀል ብለው በዓሉን መስከረም 10 ደጋግሞ ማክበር ጀመሩ ይሏቸዋል። ከዛ በኋላ የፈለጉትን መስቀሉን ስዕሉን ምኑን ከተቀበሉ በኋላ እንዲጠጡ ግድቡን አስነስተው የአባይን ውሃ በጥንተ ልማዱ ይሄድላቸው ዘለቀቁላቸው። ገድበውት ነበር ማለት ነው። በድንጋይ ይሁን በአፈር ይሁን በአሸዋ ይሁን አልታወቀም። አባይን የሚያክል ውሃ
እንደ ቀልድ ያ ግድብ በምን እንደተሰራ ቢነግሩን እኛ ዛሬ እንዴ በደንብ አንገድበው ነበር እንዴ? እግዚአብሔር ህዝባችንን ከእንደዚህ አይነት የማይረባና የማይጠቅም ነገር ይገላግልልን። ቀጥሎ የምታዩት ከዛ በኋላ መስቀሉ የሚቀመጥበትን ቦታ በመፈለግ 3 አመት ሙሉ እንደደከሙ ያሳያል። 3 አመት ሙሉ የሚገርም ነው በጣም። ይቀጥላል፣ ክህደቱ ይቀጥላል። ምዕራፍ 3 ላይ ደርሰናል። ምዕራፍ 3 ደግሞ የሚያወራው ሃይማኖታቸው የቀና ያው አጼ ዳዊት በመሃል ይሞታሉ፣ በረሃ ላይ ሞቱ ይለናል። ከዛ ቀጥሎ የጉደኛው አጼ ዘርዓ ያዕቆብ ታሪክ ይጀምራል። ምዕራፍ 3 ላይ የሳቸው ልጅ ናቸው ነው የሚባለው። እንግዲህ ዘርዓ ያዕቆብ ይሄንን መስቀል ደግሞ ድጋሚ በመሃል የት ሄደ ይለናል። በጣም እኮ የሚገርም እኮ ነው። እንደው በደንብ አንብቡት፣ ጌታ ምስክሬ ነው። ወደ መካ መዲና ሄደ ይለናል መስቀሉ። ታሪኩ ራሱ እንትኑ የወጣ ዝብርቅርቁ የወጣ መያዣ መጨበጫ የሌለው እውነት ስላልሆነ ማለት ነው። እውነት ስላልሆነ የማይረግጥበት ስፍራ የለም፣ የማይረግጥበት። በጣም የሚገርማችሁ እሱን ነው አሁን የምናየው። የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን። እንደነገሱና ክቡር የሚሆን የጌታችንን መስቀል ወደ ኢትዮጵያ እንዳመጡ ሰፍነጉን ይላል ሲጨምር ምዕራፍ 3 ላይ እየጨመረ ነው የሚሄደው። ውሸቱ እየጨመረ ነው የሚሄደው። ሰፍነጉን ማለት ጌታ ተጠማው ሲል ይሄ ሆምጣጤውንና መራራውን መጻጻውን አፉ ላይ የጨመቁበት ሰፍነጉ እሱ ማለት እሱን ከለሜዳውን እየጨመረ ሲመጣ ያያችሁ እንትኑ ክደቱ። አሁን ካቶሊክም ጋር ስትሄዱ ጌታን ያለበሱት ልብስና የሾሆኮ አክሊል እኛ ጋር ነው ያለው ትላለች ካቶሊክ። ተስማምታችሁ ዋሹ እንጂ ቢያንስ ተስማሙና ተከፋፍላችሁ ዋሹን። ተከፋፍላችሁ አይጣቅምማ። ይሄ ምንም ጥቅም የለውም እኮ ትውልዱን ከጌታ የለየ ታሪክ ስለሆነ ነው በደንብ አርጌ መምታት የምፈልገው። እንደዚህ በየዘመናቱ ሲደራረቡ የመጡ ነገሮች ናቸው ኢትዮጵያን ስም ብቻ ያደረጋት ባዶ ታሪክ። ከዛ ከለሜዳው ይሄ ያለበሱት ሲቀልዱ ንጉስ እያሉ ያለበሱት ቀዩ ግምጃ የንግርግሪት የታሰረበት ገመዱን ተመልከቱ። የታሰረበት ገመድ ሁሉ አልቀረም። እነዚህ ሰዎች አብረው ሰቅለዋል እንዴ በዛን ዘመን ኢየሱስ ሲሰቀል? ይሄ ሁሉ ዲቴል እንደው ሰብስበው ሲያመጡ የተሳተፉ እኮ ነው የሚመስሉት። ከገራፊዎቹ አንዱ ነው የሚመስሉት። በቃ እንዴት እንደሚያቃጥለኝ እግዚአብሔር ምስክሬ ነው። ምን አይነት ውሸት ነው! የታሰረበት ገመድ አክሊለ ሦኩን ደግሞ ተስማሙ። ከካቶሊክ ቤተክርስቲያን ጋራ ከፖፕ ፍራንሲስ ጋራ ቤተክርስቲያኒቱ ቁጭ ብላ ተስማማ። አሁን በቅርቡ የካቶሊኩ አባት የተባሉት አባታችን ሆይ የሚለውን ጸሎት ለማስተካከል ሲጣጣሩ አይተናቸዋል። እንደዚህ አይነት ደፋር ሰዎች ናቸው። በጣም በቃ የጌታን ቃል እዚህም እኛም ሀገር ያለው መንፈስ ያን 81 ብላ አሁን ቀይጣ ያሳተመችው መጽሐፍ ቅዱስ ስትመለከቱ የድፍረታቸውን ጥግ ነው የሚያሳዩ። የእግዚአብሔርን ቃል ለማጣመምና አንድ አይነት መንፈስ ይወጋ በጌታ በኢየሱስ ክርስቶስ ስም። የጌታን ቃል የሚያጣምም መንፈስ አክሊለ ሦኩን የተገረፈበት ጅራፉን ማቴሪያሉ በሙሉ ወዴት ነው የመጣው? እነዚህ ሰዎች ዕዳ ሊያመጡብን ነው ማለት ነው። የተገረፈበት ጅራፍ ጭምር ኢትዮጵያ መጥቷል እያሉን እኮ ነው። ዝም ብላችሁ ስትሰሙት አይገርማችሁ? ሌላም ይገርፉበት እኮ የሮሜ ጅራፍ እኮ ነው። የሮሜ ወታደሮች የሚይዙት እኮ ነው። ሲጀመር ለማንም አይሰጡም። ታጥቦ ለሌላ ግርፋት ነው የሚቀጥለው።
አቤት መድኃኔዓለም ህዝባችንን ይቅርበል ጌታ ሆይ በእውነት ደብረ ከርቤ የተባለ በምትጠራው በደብረ ነገስት አስገብተው እንዳስቀመጡት እንናገራለን እነዚህ ሁሉ ነገሮች መጥተዋል ጌታ በተወለደ በ1427 ዓመት በ1127 ዓመተ ሰማዕታት ሃይማኖታቸው የቀና የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ ነገሱ የሚገርም ነው ስመ መንግስታቸው ቆስጠንጢኖስ ተባለ ለራሳቸው ስም ያወጣሉ በጣም ነው የሚወዱት ስም ማውጣት በነገራችን ላይ ስም በጣም ነው የሚወደደው እኛ ቤት ውስጥ የድሮ ቤት ውስጥ ስም በጣም ይወዳሉ የብርሃን ጭላንጭል የሌለውን ሰውዬ መላከ ብርሃናት ብለው ይሰይሙታል ተኝቶ የሚያንኮራፋውን ሰውዬ ሊቀ ትጉሃን ይሉታል የትጉሃን ሁሉ የመጀመሪያ ማለት ነው ሲተጋ የሚያድር መጽሐፍ ቅዱስን አጣሙ የሚተረጉመው ሊቀ ሊቃውንት ይሉታል ወንጌል እንዳይሰበክ እንቅፋት የሚሆነውን ላይከ ወንጌል ይሉታል ላይከ ወንጌል እንደዚህ አይነት ስም ማይስማማ ነገር በመሰየም ነው ጊዜያቸው የሚፈጁት እና ይሄን ታሪክ የሚነግሯቸው ማናቸው አጼ ዘርዓ ያዕቆብ አሁን ለነበሩት ሰዎች መስቀልን በመስቀል ላይ አስቀምጥ የሚል ራእይ አየው ብለው ጀመሩ ውሸታቸው ጀመሩ ከመጀመሪያ ጀምሮ ያባታቸውን ታሪክ ከዛ በኋላ እሳቸው ያደረጉትን ነገር መናገር ቀጠሉ ይሄንን ነገር በጊዜው ለነበሩ አባቶች ሲነገር እነሱም ይህን ለአባት እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ ያለና ያን አምጣ ሲልህ ነው ብለው ነገሩኝ አለ ዘርዓ ያዕቆብ ተነሳ አያችሁ መካ መዲና ደሞ ሄዷል ለካ እዛም ገብቷል ከዛ አስመጣ የሚል ነገር ይሄ ራእይ የመጣው ያን መስቀል ለካ የመጣው ለአጼ ዳዊት እጅ መንሻ ተደርጎ ነው የመጣው እጅ መንሻ ከዛ በዚህን ጊዜ መንፈሳዊ ቅናት ቀናው ምታ ነጋሪት ተሰራዊት ብዬ ሰራዊቴንም ሰበሰብኩ ከዚህም በኋላ ከመካ መዲናው የአህዛብ ሹም ከጋፍሄር ጋራ ለመዋጋት አደሊዋ ድረስ ዘመትኩ ያ አዶሊስ የሚባለው አካባቢ እሺ በዘመኑ የምስሩ ንጉስ አሽሪፍ ሲሆን ጋፍሄር መካ መዲናን ይገዛ ያስተዳድር ነበር እሱም ከኔ ጋራ ምን ያዋጋሃል አለኝ በእኔ እጅ የተያዘውንና ያለውን ያባትን ገንዘብ መስቀሉን ስዕላቱን እሰጣለሁ ከኔ ጋር አትዋጋለኝ ይሄንን ብዬ እጅ መንሻዬን መስቀሉን ሰፍነጉን ከለሜዳውን ሉቃስ የሳላቸውን የማርያምን ስዕሎች ዮሐንስ ወንጌላዊ የሳለውን የመካ መዲናው ሹም ጋፍሄር እንዲህ አለኝ ደግሞ የሚካኤልንም ታቦት ሰጠኝ ይላል እዚሁ ላይ ዮሐንስ ወንጌላዊ የሳለውን ኩራተ ርሱን ስዕልና የሚካኤልን ታቦት ሰጠኝ ከእስላም እጅ ነው ማለት ነው የተቀበሉት ከመካ መዲና ተቀብለው ነው ያመጡት እዛ ግሸን ተራራ ላይ ያለው የሚካኤል ታቦት ይላሉ እሱ ከጋፍሄር እጅ የተቀበልኩት ነው የሚሉት የእጅ መንሻ ተቀበለ ወደ ሀገር በፍቅር ተመለሳል አያችሁ እነዚህን ሁሉ ነገሮች እንግዲህ ዘርዓ ያዕቆብ ነው ይዤ መጣው የሚለው ቀጥሎ የምታዩት ነገር ምንድነው እንዴት ባለ ሁኔታ ወደ ግሸን እንደወሰዱት በ514 ዓመተ ምህረት በአጼ ካሌብ ዘመን እንደ ፈቃደ ክርስቶስ የሚባል ባህታዊ ከሀገረ ናግራን ያመጣቸው ሁለት ታቦቶች ነበሩ የማርያምና የእግዚአብሔር አብ ታቦት በሙሉ ያው ናግራን የሚባለው እዛ አረብ ሀገር ነው የመን አካባቢ የመን በሙሉ የመጡት ከዛ ከናግራን የእግዚአብሔር አብና የማርያም ጽላት ከናግራን ላይ እኮ የነበሩት እኮ አይሁድ እንደነበሩ ነው ልክ ኢትዮጵያ ውስጥ እንደገቡት አይነት ፈላሾች አይነት ላይፍ የሚመሩ የደም ንክኪ ያላቸው እስራኤላውያን ናቸው
የተቀረጸ ታቦት የሚባል ነገር መንካትም ማየትም የማይፈልጉ ሰዎች ማለት ነው። የማይፈልጉ እስራኤል ውስጥ እኮ የለም እንደዚህ አይነት ድራማ እኮ የለም። እነሱ ያውቁታል የእግዚአብሔር የቃል ኪዳኑ ታቦት ምን እንደሚመስል። አሁን ኢትዮጵያ ውስጥ ያለው 4x4 ደብተር የምታክል ጣውላ አይደለችም። እግዚአብሔር የፈቀደው እንደሱ አይነቱን አይደለም። መቀለጃ አርገውታል ህዝቡን። እና ያንን ወስደው ለማርያም ርስት ትሆንሽ ተብላ በተሰጠቻት በኢትዮጵያ ምድር መስቀሌ እንዲቀመጥ ፈቅጃለሁ ብሎ ራሱ ክርስቶስ ተገለጠልኝ አሉ። መጨረሻ መላእክትን አጅቦ ማርያምን ይዞ ወረደ። ከዛ ምን ይላል? ስሟን ከአርባራቱ ሁሉ በላይ በክብር እንዲታወቅ አደረጋት ይላል። ከኢየሩሳሌም በላይ ትሁን ብሎ ከተሰቀልኩባት ከቀራንዮ በላይ ትሁን ብሎ ያቺን ስፍራ አከበራት። ተራራ ላይ አከብር ሲመጣ ለነ ጴጥሮስ ለነ ጳውሎስ እንኳን እንደዚህ ባለ በአጀብ አልመጣ። እንዲህ አይነት ራእይ ክርስቶስ መጣ ተገለጠ እንደዚህ ሆነ ብለው የተናገሩት ነገር የለም። አንድ ተራራ ለማክበርና በሐሰት የተፈጠረ ተረት እንዲጸድቅላቸው ኢየሱስ ወረደ። ይሄ ድፍረት አይደል እንዴ? ኃጢያት አይደል እንዴ? ይሄ ህዝብን ማስረገም አይደለም እንዴ? ከዛ የላላና ረግረግ ስለነበረ ጌታ ከገነት አፈር አምጥቶ ረይቶላቸው ደረቅና የለሰለሰ መሬት ሆኖላቸው እንዳነጹ ለናንተም ደረቅና የለሰለሰ መሬት ይሆንልሃልና ከኢየሩሳሌም እኔ ከረገጥኩት ምድር ላይ በበቅሎና በግመል አፈርና ድንጋይ አስጭና አምጥተ ቦታው ላይ ረግረግ ስለነበረ እዛ ላይ አስሞላው አለኝ ኢየሱስ። መስቀሉ በአፋ ከተቀመጠ ዘንድ በኋላ በሚነሱ ትውልድ ክፋትና ኃጢያት ይህ ዓለም ያለ ጊዜው እንዳይጠፋ ለሱ ክብር እንደሚገባ አድርገ ነቁ ካለበት ቦታ ላይ ሰውረህ አስቀምጠው አለኝ። እዛ ተራራውን አገኘን፣ እዛ ወጣን። ከዛ በኋላ ነቅ ማለት ይሄ ምንጭ ነው። ምንጩን ደፈኑት ከኢየሩሳሌም በመጣ አፈር። እዛ ነቅ ውስጥ ጉድጓድ ውስጥ ደግሞ 4x4 የሆነ በጣም ትልቅ ጉድጓድ ተቆፍሮ ያ መስቀል ያ የሾኩ አክሊል ምኑ ጅራፍ ሁሉ ሳይቀር በወርቅ ሳጥን፣ መጀመሪያ በእንቁ ሳጥን በደም አንብቡት። የእንቁ ሳጥኑን ደግሞ በወርቅ ሳጥን ውስጥ አስገባነው አለ። የወርቅ ሳጥኑን ደግሞ በነሐስ ሳጥን ውስጥ፣ የነሐሱን ደግሞ በወርቅ በተለበጠ የእንጨት ሳጥን ውስጥ፣ የእንጨቱን ሳጥን ደግሞ በብረት ሳጥን ውስጥ አድርገን በወርቅ የተሰራ አድርገን አስገባነው። እንዴ በጣም እኮ የሚገርም ነው። ጌታ ምስክሬ ነው። እንዴት ያለ ድፍረት እንደሆነ እንዴት ያለ ውሸት እንደሆነ ብላችሁ ስትሰሙት እንትን አይመስልም? ይሄ ምንድነው የሚባል ሙቪ አለ በዚህ የልጆች የህፃናት ሙቪ ማለት ነው። ሃሪ ፖተር የሚባል ሃሪ ፖተር አይደለም እንዴ ያስመሰሉት? በቃ የሆነ ድርሰት እኮ ነው ይሄ ድርሰት። በቃ በብልሃት የተፈጠረ ምን ይላል? በመስቀሉ መጠን አሰራሩ ድንቅ የሆነ ሳጥን በእንቁ አሰርቼ መስቀሉን ሲልኩልኝ በአራት ማዕዘን የሚያዝበት 4 ሰንሰለት የያዘው ሙዳይ ነበርና መስቀሉን ከነሙዳዩ ከዚህ ሳጥን ውስጥ አስቀመጥኩ። አቀማመጡንም በወርቅ ሰንሰለት በታች በላይ በቀኝ በግራ እንደ ካስማ አስይዤ ረቦ እንዲኖር አደረኩኝ። የወርቅ ሳጥን ውስጥ አስቀመጥኩ። የእንቁን የወርቅ ሳጥን ውስጥ እያንዳንዳቸውን በወርቅ ሙዳ አድርገው ልከውልን ነበርና ከለሜዳውን ሰፍነጉን አክለሶኩን የተገረፈበትን ጅራፍ የግርግሪት የታሰረበትን ገመዱን ከነሙዳዩ በዚህ ውስጥ ሳጥን ውስጥ አስቀመጡ። ለክርስቶስ የተሰጠው ያ ከሰማይ ወረደ አይደል ያሉን መጀመሪያ ለአዳም ክርስቶስ ወርቅ ሰጠው። ያ ወርቅ ሲወርድ ሲዋረድ መጥቶ ሰባ ሰገል እጅ ላይ አረፈ። ሰባ ሰገል አምጥቶ ለኢየሱስ ሰጡት። ኢትዮጵያ መጥቶ አረፈ ነው የሚለው። እረፉት እንግዲህ ወርቅ ሲያመላልስ እና የወርቅ ሳጥኑን ደግሞ በሶስተኛው በብር ሳጥን ውስጥ የብሩን ሳጥን በናስ ሳጥን ውስጥ ከዛ ደግሞ የእርሳስ ሳጥን ውስጥ ከዛ ደግሞ የእንጨት ሳጥን ውስጥ ከዛ መጨረሻ ላይ የብረት ሳጥን ውስጥ አድርገን አስቀመጥነው።
የሳጥኖቹን አሰራር ግን ወደፊት እንናገራለን ይላል። የወደድኳት ፓርት እቺ ናት። የሳጥኑን አሰራር ወደፊት እንናገራለን። ይሄው እየተናገርነው ነው። ከቅዱሳት መካናት ያስመጣውትን አፈር በዚያ ላይ አስደለደልኩት፣ ቀበሩት ማለት ነው። ታሪክ ተቀበረ። የተቀበረ ታሪክ እንደ ጀብዱ በየአመቱ እየሄድክ ስትሰማ ትንሽ መጠራጠር ያስፈልጋል። እለኒ ከጉድጓድ ውስጥ አይሁድ ቆሻሻ ከሚደፉበት ስፍራ መስቀሉን በቆስጠንጢኖስ ዘመነ መንግስት አወጣችው። ለ300 ዓመት ተቀብሮ ከኖረበት ቦታ መስቀሉ ወጣ። ከወንበዴዎች መስቀል ጋር ተቀላቅሎ ስለነበረ ይፈውሳልና በፈውሱ ታውቆ የጌታ መስቀል መሆኑ ታውቆ አስወጣችሁ ከተቀበረበት ሲሉን እንሰማለን። የተቀበረውና የወጣውን መስቀል አጼ ዘርዓ ያዕቆብ በ8 ሳጥን ቀርቅረው መሬት ላይ ሲደፉበት የሚያሳየውን ታሪክ እራሷ ቤተክርስቲያኗ በራሷ መንገድ በመጽሐፍ አሳትማ ይሄው አሰራይታለች። ምን ማለት ነው? የኢትዮጵያ ሕዝብ ምን ማለት ነው? ከጉድጓድ ውስጥ እሌኒ ያወጣችውን መስቀል ዘርዓ ያዕቆብ ቀበርኩት፣ የሾህ አክሊሉን ሰፍነጉን ምኑን ቀበርኩት፣ አፈር ጫንኩበት፣ ጉድጓድ ቆፍሬ አጠፋሁት የሚለውን ታሪክ ነው ልትሰሙ የምትሄዱት? ምን አይነት ቅዠት ነው? ምን አይነት ቅዠት ነው? ለምንድን ነው ሰው ወንጌል እንዲማር ማይደረገው? እዛ ድረስ እየተጋፋ የሚሄደው ህዝብ ክርስቶስን አይቶ እንዲመጣ ወንጌል ስበኩት። እግዚአብሔር በልጁ የከፈለውን ዋጋ ለእያንዳንዱ ነፍስ ክርስቶስ ያፈሰሰውን ደም አውቆ እንዲመጣ ልክ መስቀሉን እንደቀበሩት የክርስቶስ ኢየሱስን እውነት ወንጌል እንዳይሰበክ መጽሐፍትን በመበረዝ ወንጌል የሚሰብኩ ሰዎችን በማሳደድ ዛሬም የዘርዓ ያዕቆብ ልጆች እየገደሉ እየቀበሩ እያጠፉ ነው ያሉት። የዘርዓ ያዕቆብ የግብር ልጆች እዚሁ መጽሐፍ ላይ እንደምታነቡት ለመስቀሉና ለማርያም ጠላቶች የሆኑትን ከሀገር አሳደው ነበረ ነው የሚለው። ግማሾቹንም እማዳግም ቅጣት በመቅጣት አስተምረው ያለፉ ድንቅ ንጉስ ናቸው ይላል። ምላስ እየቆረጡ የሴቶችን ጡት እየቆረጡ እስከ አንገታቸው ድረስ መሬት ላይ የቀበሩና ከብት እያስነዱ ምድሪቱን በደም ያጨቀዩ ሰውዬ ታሪክ የቤተ ክርስቲያኒቱ የክብር ታሪክ ሆኖ በነ ተአምረ ማርያም ላይና በነ ጤፉት ላይ እንደዚህ ተጽፎ እናገኘዋለን። ይሄ ነው ታሪክ። ይሄ ነው ሄደሽ የምትሰሚው። ይሄንን ነው ተመልከቺ። በየመስከረም 21 በየአመቱ የምትሄጂው እዚህ ነው። የተቀበረ መስቀል ላይ ለመቆም የተቀበረ ጉድጓድ መስቀሉ ላይ ለመቆም ነው የምትሄጂው። አፈር ከድኖ ያስቀመጡት የለማ፣ ውሸት ነው የለም። ከዛ እርግማኑን ይጀምራል እንደለመደው። ታምረ ማርያምንም ሲጽፍ በእርግማን ለስዕሉ አልሰገደ ከቆመበት ይጥፋ፣ ስም አጠራሩ አይታወቅ፣ የሰማይ መላእክት ይደረግ ይሁን ይበሉ የሚለውን እሱ ነው የደረሰው። ዘርዓ ያዕቆብ ነው የደረሰው። የሚገርም እኮ ነው። እሺ ይህንን መጽሐፍ ተመልከቱ። ሲነበብ የማያምንና የማይቀበል ቢኖር ከዛ በኋላ እርግማኑን ይጀምራል ማለት ነው። በጣም የሚያሳፍር ነው። በጣም ይህችን የሥርዓትና የቃል ኪዳን መጽሐፍ የተጠራጠረ የናቀ ሰው አለ ቁጥር 110ኛው ገጽ ላይ እድል ፈንታው ጽዋ ተርታ ወልድን ፍጡር ብሎ ክዶ
በ318 ሊቃውንት እንደተለየው እንደ አሪዮስ ይሁን እርግማን እኛም እድል ፈንታችን ጽዋ ተርታችን ጌታውን ሽጦ ከማህበረ ሐዋርያት እንደተለየው እንደ ይሁዳ ይሁን እድል ፈንታችን ጽዋ ተርታችን ጌታችን ጸልተው ተመቅኝተው እንደሰቀሉት እንደ አይሁድ ይሁን እያለ ይረግማል ይሄንን ነው በዚህ እኮ ነው ሰውን ወጥሮ ያዘው ቦታውን የረገጠ ኃጢያቱን አስተስሪለታለሁ አለኝ ክርስቶስ ነው የሚለው ምዕራፍ 3ኛው ምዕራፍ ላይ ላምብብላችሁ እሱም ፓርት በዚህም የሚፈልቅ ውሃ አለ የተጠመቀ ስጋው ጤና ለደዌ ነፍሱ ስርየተ ኃጢያት ያገኛል ብዬ ነግራችኋለሁ ይህን ቃል ኪዳን ከሰጠን በኋላ እኛም በበዓሉን ለማክበር የመጡትን ህዝቦች ባርከን ቦታይቱን ባረክናት ይላል ስርየተ ኃጢያት የሚገኘው በክርስቶስ ኢየሱስ በማመን ነው እንጂ ግሸን ማርያምን በመርገጥ ነው እንኳን ግሸን ማርያምን ኢየሩሳሌምን ሄደ በተቀጥቅ ቤት ሰርተ ብትኖርበት አትድንም ኃጢያት አይሰረይልህ እዛው ጌታ የተሰቀለበት ቦታ ላይ ደንበኛ ቪላ ሰርተ ብትቀመጥ ኃጢያት አይሰረይልህ ከልብ ጋር ነው ከእግር ጋር አይደለም እግዚአብሔር ጉዳይ ከልብህ ጋር ነው ከልብሽ ጋር ነው እዚህ ቦታ ብትሄድ ኃጢያት ይቀልልሃል ድንጋይ ብትሸከም ኃጢያት ይቀልልሃል እየተባለ በሆነ በተጣበቀ ድንጋይ መካከል ካለፍክ ኃጢያት ይሰረይልሃል ትድናል እየተባለ የሚቀለድበት ህዝብ እንደዚህ ያለ ተረተረት እየሰማ ሰው የሚድነው በክርስቶስ ኢየሱስ መዳን በሌላ በማንም የለም በክርስቶስ ኢየሱስ ስም የኃጢያት ስርየት በምድር ሁሉ ይሰበካል ተብሎ ነው የተጻፈው ጴጥሮስም ሲያገለግል ምዕራፍ 2 ላይ የሐዋርያት ሥራ ኃጢያታችሁ ይሰረይ ዘንድ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ ኃጢያታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስን ጸጋ ትቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ሌላ ጥቅስ ደግሞ ክብር ለእግዚአብሔር ይሁን እሺ የጴጥሮስ ምስክርነት በቆርኔሌዎስ ቤት እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው እርሱም መልካም ያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ እግዚአብሔር ከእርሱ ጋር ነበርና እኛም በአይሁድ ሀገር በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን እርሱንም በእንጨት ላይ ሰቅለው ገደሉት እርሱን እግዚአብሔር በሶስተኛው ቀን አስነሳው ይገለጥም ዘንድ ሰጠው ይኸውም ለአሕዛብ ሁሉ አይደለም ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን ለአሕዛብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን በእርሱ የሚያምን ሁሉ በስሙ የኃጢያቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይህንንም ጴጥሮስ ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይለናል እግዚአብሔር ቃል የኃጢያት ስርየት በክርስቶስ ኢየሱስ በማመን ነው የሚገኘው ቦታ በመርገጥ ቢሆን ኖሮ እስራኤል ሁሉ ወይም ደግሞ ኢየሩሳሌም የሚኖሩ ኤቲስቶች እግዚአብሔርን የማያውቁ ክርስቶስን የካዱ ሰዎች ሁሉ ይድኑ ነበር የኃጢያታቸውን ስርየት ያገኙ ነበር ጉዳዩ ከልብህ ጋር ነው ከመንፈስህ ጋር ነው ከእግርህ ጋር አይደለም ከእግርሽ ጋር አይደለም 30 ገዳም ስትጠቀጥቅ ብትኖር በእግር አትድንም ኢየሱስ ክርስቶስ ጌታ እንደሆነ ካመንክ በአፍህም ከመሰከርክ እግዚአብሔር ከሙታን እንዳስነሳው ካመንክ ያ ነው የሚያድንህ አንተ ተራራ መዋጠጥና ዳገት መውጣት አይጠበቅብሽም ይሄ እዛ ድረስ ሰው እንዲሄድና ቦታውን ትልቅ ለማድረግ ገቢ ለመሰብሰብ በታስቦ ታቅዶ ከዘመናት በፊት የተከናወነ የሐሰት አሰራር ነው ክርስትና አይደለም ይሄ ክርስትና አይደለም ስለዚህ እንደዚህ አይነት ነው እያሾፉ እንትን የሚሉት ሌላ ርኩሰት ምዕራፍ 5 ላይ ስትሄዱ ደግሞ የተሰበሰበ የአጽምና የአጥንት ክምር
እዛ አብሬ ቀብሬ ያለው ይላል። አጽም የሰው አጽም ይሄሽ የምትደፊው ለሰው አጽምና እንትን ነው አጥንት ነው። ላንብብላችሁ ምዕራፍ 5 ላይ ዳግመኛ በዓላቸውን ታከብሩ ዝክራቸውን ተዘክሩ ትማጸኑባቸው ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን በውስጥ አጥማቸው ያለ አሁን የሚቆጥራቸውን ሁሉ የቅዱሳንን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነውና በወርቁ ሳጥን ውስጥ ከጌታ ጋራ ከእንትኑ ጋራ የሰው አጽም ጨምሮ አስቀምጫለሁ ነው የሚለው። ውሸት አይደለም ማለት በእውነት ነው። ታነቡታላችሁ ሊንኩን ስለምጭ ነው። ከዚህ ቀጥሎ የመጣውን የቅዱሳን አጽም ተርትሮ ይቆጥራል። ከዚያም ካለው መጀመሪያ አምላክን የወለደች የእመቤታችን ድንግል ማርያም እናት የሐና አጽም እግዚኦ አረ በጌታ በኢየሱስ ክርስቶስ የሐናን አጽም ከየት ነው ያመጣው? መቼ ይሆን ያመጣው? የሐዋርያው የበርተሎሜዎስን አጽም የቅዱስ ጊዮርጊስ ዘልዳን አጽም የአንጾኪያ ሰማዕት የሆነ የገላውዲዮስን አጽም በአጽም ሄሮድስ ይሄንን ደግሞ እንደው ጌታ ምስክሬ ነው። ይሄንን ሰምታችሁ ካልሳቃችሁ ጤነኞች አይደላችሁ። ካልሳቃችሁ ሄሮድስ በቤተልሔም ያስፈጃቸው ህፃናት አጽም ትንሽ ጤና እንደጎደላቸው በዚህ እናረጋግጣለን። ብዙ እንትን ማለት ያስ ይሄ የጤና መጉደል ነው የሚባለው፣ እብደት ነው የሚባለው። ይሄ ሄሮድስ በቤተልሔም ያስፈጃቸው ህፃናት አጽም ማለት ረጅም ርቀት አለው በዘመኑ መካከል ማለት 1446 ኦልሞስት 1500 አመታት በምን አይነት ሁኔታ አስመጣ? ምንም አይነት ማስረጃ የለውም። እኚህ የቆጠርናቸው ሁሉ ካጌጠው በወርቅ ከተለበጠው የእንጨት ሳጥን ውስጥ አሉ ከኢየሱስ መስቀል ጋር። ለዚህ ነው የምትሰግዱት ሄዳችሁ በቃ ለነዚህ ነው የምትሰግዱት ለአጽምና ለአጥንት። እግዚአብሔር ህሊናቸውን ያብራ። በዚህ ዘመን እንዲም እየተነገረና እየሰሙ የማይገባቸው ብዙ ሰዎች አሉ። በየቦታው ዳግማዊት ጊሸን ቤተክርስቲያን እየተባለ ያ የረከሰ መንፈስ የአጽም መንፈስ የአጥንት መንፈስ የሞት መንፈስ የመቃብር መንፈስ የጉድጓድ መንፈስ የጥልቅ መንፈስ በየቦታው በተመሰረቱ አብያተ ክርስቲያናት የሚሰራው የሞተ መንፈስ የድንዛዜ መንፈስ ወንጌልን የማይሰማ መንፈስ እንደውም እንቅፋት የሚሆን መንፈስ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። በጊሸን በተሰየሙ አብያተ ክርስቲያናት በሙሉ የሚሰራ መንፈስ የአጽምና የአጥንት መንፈስ ነው። ይሁን እሱ ላይ ነው እንቀድሳለን እንሰልሳለን የሚሉት። በቃ የአጽም ማዕት ይቀጥላል። ይሄ ብቻ እንዳይመስላችሁ። ወይ ጉድ! የሁሉንም የጻድቃን የሰማዕታት በዓላቸውን አክብሩ ዝክራቸውን ዘክሩ። ይሄ እኮ የሱ ትምህርት ነው፣ የዘራ ያዕቆብ ትምህርት ነው። መጽሐፍ ቅዱስ ላይ ያለ እንዳይመስላችሁ። ይሄ ዘራ ያዕቆብ በእንደዚህ አይነት የረከሰ ጉዳይ ምድሪቱንና ቤተክርስቲያኒቱን አጨቅይቶ ያለፈ ሰው የሰራውን ስርዓት ነው የሚከተሉት። የሁሉንም የጻድቃን የሰማዕታት በዓላቸውን አክብሩ የሚለው እሱ ከፈጣሪያቸው ቃል ኪዳን ተቀብለዋልና የታቦትና ሳጥኑን ሁሉ ጊዜ ስጋውን ደሙን ከሚፈተትበት መቅደስ ከእግዚአብሔር አብ አስገብተን ካስቀመጥናቸው በኋላ ከዚህ እያወጡ ከአንዱ ወደ አንዱ እንወስዳለን ብለው አያናውጧቸው ይላል። እሺ ዳግመኛ በዓላቸውን ታከብሩ ዝክራቸውን ተዘክሩ ዘንድ አጽመ ቅዱሳንን አምጥተንላችኋል። አጥንት አምጥተንላችኋል። ይሄ የምስራች ነው። ይሄውም የብርሃን ሳንቃ ካለበት ከመካከሉ የጌታችን ወንድም የኢየሩሳሌም ኤጲስቆጶስ የሚሆን የያዕቆብ አጽም
ቀጠለ። በሰይፍ ተሰይፎ እንደሞተ ነው የሚገለጠው በታሪክ ማለት ነው። ከ1500 ዘመን በኋላ የያዕቆብን የጌታችን ወንድም ተብሎ የሚጠራው በቆሮንቶስ 15 ላይ ስለ ትንሣኤ ሲናገር ጳውሎስ ስሙን ያነሳዋል። ያዕቆብን መልእክት የጻፈው ማለት ነው። የሱን አጽም አምጥተን ግሸን ቀብረናል ነው የሚሉት። የሰማዕታት ፊት አውራሪያቸው የሚሆን የስጢፋኖስን አጽም ተወግሮ የሞተው የበርናባስን አጽም መጥምቀ መለኮት የሚሆን የዮሐንስን ራስ በወጪት ሄሮድስ ከቆረጠው በኋላ በዘፈን ምክንያት የዮሐንስን ራስ ወደ ኢትዮጵያ አምጥተናል ነው የሚለው። ታዲያ መዝገቡ በሙሉ ያለው ኢትዮጵያ ውስጥ ነው። የአርሴማን አጽም ደግሞ ይኸው በቅርብ ጊዜ የሆነውን ደግሞ ከጥንቱ ጋራ ቀላቅሎ የሚያስቀምጥ በቅርብ ጊዜ የተፈበረከውን ታሪክ ደግሞ ከዛ ጋር አቆራኝቶ ያመጣው። እነዚህን አምስቱን ሁሉ ለእግዚአብሔር አብ ቤተክርስቲያን አምጥተን ሰጥተን አስቀምጥን። የአጽም ስጦታ ለእግዚአብሔር አብ ልቡን አይሰጥም? አጽም ይሰጣል። ለአጽሙን ለእግዚአብሔር አብ ቤተክርስቲያን ሰጥተናል ነው የሚለው። እናንተም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸው ዘንድ በአጥንትና በክርስቶስ ኢየሱስ ሕያው መስዋዕትነት ነው የምትድነው። የማንም አጽም ስለተደረደረ ያንዶም ርኩሰት ነው። ይሄ ከመናፍስት አሰራር ጋር የተገናኘ ነው። የሙታን መንፈስ በመቃብር ዙሪያ የሚሰራ እከሌ ነኝ እያለ ከሞት ተነሳው እያለ እየመጣ ስንቱን ሲያስት የነበረ መንፈስ። ይሄንን ነው እንግዲህ እንደ ጽድቅና እንደ ትልቅ ነገር የሚያወሩት። ያላመጣው አጽም የለም፣ ሁሉም አይጠቅምም። በቃ ያዕቆብም ቢነሳ በትንሣኤ ዘጉባኤ ጊዜ ተዋይቶ በሌላ ማንነት ነው የሚነሳው። የሚፈይድልህ ነገር የለም። ትርጉም ያለው በክርስቶስ ኢየሱስ የማዳን ስራ ውስጥ ብቻ ነው። አለቀ በቃ። ስለዚህ አጽም ላይ ነው እየሄድሽ የምትሰግጂው ማለት ነው። ይሄ ሁሉ አጽም አለ ከሆነም ማለት ነው። ግን ውሸት ነው በሙሉ። ኬታ አግኝቶት ነው መቃብሩን እየፈለፈለ የሚያመጣው። ከዛ ኬት አምጥቶት ነው። የገረመኝ ደግሞ በሄሮድስ ዘመን የተገደሉት ህፃናት አጽም በሙሉ ሰብስበን አምጥተናል። ከዛ ምዕራፍ 6ን ስታጠኑ ያንን ቦታ የሚመሩት ሰዎች የሚደረግላቸውን ክብር ጳጳሱም ይሁን አለቃውም ይሁን የወርቅ መስቀልና ካባ ያደረጉ እንደሚሞካሹ እንደሚመሰገኑ ክብር እንደሚሰጣቸው ያነሳል። ምዕራፍ 6 ማለት ነው። ከዛ በኋላ ምዕራፍ 7 ላይ የመጨረሻው ምዕራፍ ላይ ሴቶችን ይረግማል። እንግዲህ እዛ ስትሄጂ የምትሰሚውን ነገር ላንብብልሽ። እንግዲህ የእግዚአብሔር አብንና የእመቤታችንን ድንግል ማርያም ክበብ የአምባሰል ጃንጠራሮች በውስጣቸው የተሾሙት ባላምባራሱን ቀኝ አዝማቹን አዘው በየወሩ መጥተው ያጸዱ ያስጠርጉ ዘንድ አዘናቸዋል። ይህም ብቻ አይደለም፣ ላይኛውን ሜዳውን ጭምር ነው እንጂ ጌታችን በሰጠን ቃል ኪዳን መሰረት ከዮርዳኖስ ውሃ በአራት ግመሎች አስጭነን አምጥተን የቀላቀልንበትን የዮርዳኖስ ብለን የሰየምነውን የጠበሉን ዙሪያ ጭምር እንዲያጸዱ አዘናቸዋል እያለ ይናገራል። ላምበው ነገር ግን ባለስልጣኖቹ ጃንጠራሮቹ አናዝም፣ ባላምባራሱ ቀኝ አዝማቹም አንታዘዝም፣ ከፍ ያለ ስልጣን ይዘን እንጨት ድንጋይ ጭቃ ልንሸከም ኩስ አራዊት ልናስጠርግ ነውን ብለው ትእዛዛችንን ንቀው ግዝቱን አፍርሰው አናሰራም የሚሉ ቢሆን
እግዚአብሔር ያለ ማቋረጥ በላቸው እሳተ መዓቱን ያዝነበባቸው ይላል። አልጠርግም ብትይ መዓቱን ያለ ማቋረጥ በላይሽ ላይ ይድፋብሽ እያሉ ነው የሚረግሙሽ መጽሐፉን ሊጨርሱ ሲሉ። በዚህ ዓለም በስጋቸው በወዲያኛው ዓለም በነፍሳቸው መከራ ይታዘዝባቸው በጌታ በኢየሱስ ክርስቶስ። ሰው እግዚአብሔርን እፈራለሁ ሚል ሰው እንደዚህ አይነት እርግማን እንደዚህ አይነት ክፉ ነገር በህዝብ ላይ ሲናገር ትንሽ አይከብደው? መዓት ይዘዝባቸው የማቋርጥ መዓት በዚህ ዓለም በስጋቸው በወዲያኛው ዓለም በነፍሳቸው መከራ ይታዘዝባቸው ይሁን ይደረግ ይላል። ዳግመኛም አባ ሚካኤልና አባ ገብርኤል ሴቶች ከእግዚአብሔር አብ ቤተክርስቲያን አይግቡ አሉ። እኔም እንደነሱ ከለከልኩ። ሚካኤልና ገብርኤል የሚባሉ ጳጳሳት ነበሩ። ታምረ ማርያም ላይ እነዚህን ሰዎች ስማቸውን እናገኛለን። አባ ሚካኤልና አባ ገብርኤል በመንባል በእኛም በስማችን ስልጣን አውግዘናል ሴቶች እንዳይገቡ ይላሉ። ሴት ልጅን አርክሰው ሴት ልጅ ክርስቶስ የሞተላት ናት። ሴት ልጅ በክርስቶስ ኢየሱስ አምና መንግስቱን የምትወርስ ናት። ምንም የረከሰ ማንነት የላት። ምንም እርኩሰት የሚባል የለም። በቃ የተቀደሰች ናት። ማርያምን እንወዳለን ይላሉ፣ ሴቶችን እርኩሶች ናቸው ይላሉ። ሴቶች ታቦት ሊዳስሱ ሊይዙ አይገባም አግባብ አይደለምና ይላሉ። ከስንቱ ቄስ የሚሻሉ ሴቶች አሉ እግዚአብሔርን ፈርተው የሚኖሩ። ሲጀመር እስላም እየዳሰሰ የላከልህን ታቦት ይዛ አምጥታ አስቀምጠ ከናግራንና ከመካ መዲና ሰብስባ አምጥታ ያስቀመጥከውን እንዴ እነሱ የሚዳስሱት ከሆነ እንደ ሴቶቹ አይነኩት እንደው አስፈላጊ ከሆነ ማለት ግን ምንም ጥቅምም የለውም ረብ የለውም። ታቦትም ያልናቸው በእግዚአብሔር አብ ቤተክርስቲያን ውስጥ ያሉት መስቀሉ ጉድመታ ከለሜዳው እና የቅዱሳን አጽም ናቸው። ታቦት ብለን እንጠራቸዋለን ምኖቹን? መስቀሉ ከለሜዳው እና የቅዱሳን አጽም። ለካ እዛ ላይ አስቀምጠው ነው የሚቀድሱት። አጽምና አጥንት ላይ የሞተ ሰው እንትን ላይ ነው ለካ እየሰው ለሰው የሚያጎርሱት። ይሄ ርኩሰት አይደለም? አነበዋለሁኝ 157ኛው ገጽ ላይ ነው ያለው። ታቦትም ያልናቸው በእግዚአብሔር አብ ቤተክርስቲያን ውስጥ ያሉት መስቀሉ ከለሜዳውና የቅዱሳን አጽም ናቸው። ኦሪት ለሴቶች እንደሚገባ ባዘዘችው መሰረት ይጸልዩባት ይማጸኑባት ዘንድ በእመቤታችን ማርያም ስም ቤተክርስቲያን ሰርተንላቸዋል። እዛው በጸበላችሁ ማለት ነው። ሴቶች የምትናቂበትና ክርስቶስ የሰጠሽን ነፃነት የምትገፈፊበት ቦታ ለምን ትሄጃለሽ? ለምን ያለ ጊዜያቸው እንዳይቀሰፉ ይህን ትእዛዝ አይጋፉ አይዳፈሩ። አንዲት ሴት ከሁለት አገልጋዮቿ ጋር በዘመናችን ትእዛዛቱን አፍርሳ በመግባቷ ያለ ጊዜዋ እንደተቀሰፈች እንዳይቀሰፉ አይድፈሩ ይላሉ። ማስፈራራት መርገም የተሞላ ንግግራቸውን ይናገሩና በእርግማን ይጨርሱታል ማለት ነው። ከዛ በኋላ የጳጳሱን ታሪክ ይናገራሉ። በዚህ መልኩ ያልቃል መጽሐፉ። እንግዲህ ተመልከቱ የእግዚአብሔር ልጆች፣ የሙታን መንፈስ የሰዎች አጽም ብዙ ዘመን ያስቆጠሩ አጥንቶች ተሰብስበው እዛ ላይ ተደርጎ እየተቀደሰ ነው ሰው የሚቆርበው። እንደምናየው ታቦት ብለን የጠራ ነው ይሄንን ነው የሚሉት። ምን አይነት ርኩሰት ነው? ምን አይነት ርኩሰት ነው? ይሄ እኮ የክርስቶስን የማዳን ስራ እኮ ማክፋፋት እኮ ነው። አልበቃ ብሏቸው የሰዎችን አጥንት ሰብስቦ እና እርስ በርሱ ደግሞ የሚላተም ታሪክ፣ እርስ በርሱ የሚጋጭ ታሪክ። ለዚህ ነው ወደ ተነሳንበት የመጽሐፍ ቅዱስ ክፍል ወስዳችሁና ጠቀልላለሁ ትምህርቴን። ምን ይላል? አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመዘን ለመንኩ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት ለቤተ ክርስቲያኒቱ አይጠቅሙም፣ ለአገልጋዮቹ አይጠቅሙም፣ ለህዝቡ አይጠቅሙም። መጨረሻ የሌለው ተረት
ይሄን ነው የቤት ስራ የሰጠን አሳይመንት ሰጥቶት ለህዝቡ ተራራ እንዲቧጥጥ አድርጎት ከጌታ ከኢየሱስ እቅፍ ያስወጣው በእንደዚህ አይነት ሲስተም ነው። ስለዚህ ተራራ እየወጣሽ በየአመቱ ምትደክሚ እህቴ ወንድሜ አትቸገር። ውሸታቸውን ካሜራ አንስተ ለመምጣት አንድ ቀን በቂ ነው። ሄደ ደርሰና ድጋሚ አትር ጥቅም የለውም። አንተ ምትድነው በጌታ በኢየሱስ በማመን የኃጢአት ስርየት የሚሰበከው በክርስቶስ ኢየሱስ ስም ነው። ደሙ የፈሰሰልህ ስጋው የተቆረሰልህ የሞተልህ ክርስቶስ ላንተ ነው። የሰዎችን አጥንትና እንጨት በመሰብሰብ በመልቀም ጊዜን አትጨርስ። ምትድንበትን የህይወት ቃል የሆነውን የእግዚአብሔርን ቃል ወንጌልን በመስማት ትኩረት አድርግ። ከእግዚአብሔር ጋር በጸሎት ተገናኝ። ኦርቶዶክሳውያን ስሙኝ፣ ካቶሊክም የምትዋሸው ውሸት ኦርቶዶክስም የምትዋሸው ውሸት አንድ ነው። ተስማምታችሁ አፕዴት አድርጉት ውሸታችሁን ቢያንስ እዛም እኛም አለን ይላሉ። እዚህም ሁለት ክርስቶስ ነው እንደ ለእናንተ የተሰቀለው ሁለት አይነት ወጋው የስህተት መንፈስ የውሸት መንፈስ ቀባጣሪ መንፈስ የሚክለፈለፍ መንፈስ እርጋታ የሌለው መንፈስ ሰውን የሚያንቀጀቅጅ መንፈስ ሰውን የሚያክለፈልፍ መንፈስ እርጋታ እንዳይኖረው በክርስቶስ እንዳያርፍ ያደረገ መንፈስ በጌታ በኢየሱስ ስም የተወጋ ይሁን። ከትውልዱ ላይ የተገፈፈ ይሁን በናዝሬቱ ጌታ በኢየሱስ ስም። የተሰቀለውን ክርስቶስን እንዳታስተውሉ ማን አዚም አደረገባችሁ ነው የሚለው ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ። እናንተ የገላትያ ሰዎች እንደተሰቀለ ሆኖ በፊታችሁ ተሰቅሎ ነበር፣ ያንን እንዳታስተውሉ ማን አዚም አደረገባችሁ? ማን አዚም አደረገባችሁ? ዲያብሎስ በነዘራ ያዕቆብ ይሰራ የነበረ መንፈስ። ስለዚህ አባይ ተገደበ የሚል ኃጢአትሽ ይሰረይልሃል ቦታውን ከረገጥ የሚል ውሸት የሾህ አክሊሉ ሰፍነጉ የተገረፈበት ጅራፍ ሲወለድ ሰባ ሰገል የሰጡት ወርቅ ከለሜዳው በሙሉ ኢትዮጵያ ነው ተሰብስቦ አጽም በሙሉ አጽም ቀረ እንዴ? አጽም በሙሉ ኢትዮጵያ ነው ተሰብስቦ የገባው። ምን ይሰራል? ምን ይጠቅማል? ኢየሱስ ጌታ ነው እመን እንጂ አትፍራ ተብሎ ተጽፏል። በልጁ የሰጠን መንፈስ የፍርሃት መንፈስ አይደለም፣ ራስን የመግዛትና የድፍረት መንፈስ ተሰጥቶናል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ተሸማቀ ትከሻ ተሰብስቦ እንድትኖር ነው የተደረከው። በሐሰት ተረት አትስማ፣ ነፃ አውጣ። ኢየሱስ ሞቶልኛል፣ የማንም አጥንት አያስፈልገኝም በል። የማንም አጥንት ተሰብስቦ ለኔ አይጠቅመኝም፣ አይጠቅምህም። ኢየሱስ ብቻውን ያድናል። ክብር ለእግዚአብሔር ይሁን። ወደ ኢየሱስ አይንህን አንሳ። ወደ ኢየሱስ ረድኤት ከሰማይ። ሃሌሉያ። መዝሙረኛው ዳዊት ለዚህ ነው አይኖቼን ወደ ተራሮች አነሳለሁ። መሬት ውስጥ ወደ ተቀበረ አጥንት ሳይሆን ወደ ሰማይ አይንህን አንሳ። መሬት ውስጥ ወደ ተቀበረ እንጨት ሳይሆን አይንህን ወደ እግዚአብሔር አንሳ። እንዲህ ይላል መዝሙረኛው ዳዊት በመዝሙር 20 በቅንፍ 121። መዝሙረኛው ዳዊት የማዕርግ መዝሙር ተብሎ በሚጠራው ውስጥ 120 በቅንፍ 121 እንዲህ ይላል አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርን በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። አጥንት ላይ መስዋዕት ሰው የሚል የለም። በእስራኤል እንኳን ዘንድ ያልሰማነው ነገር ነው እየተደረገ ያለው። እግዚአብሔር የቅዱሳንን አጥንት ይጠብቃል ይላል። አጽም ይጠብቃል። እርሱ ነው የሚጠብቀው። የሚጠብቀው ደግሞ ለመቼ? ለትንሳኤ ቀን ነው የሚጠብቀው።
ለትንሣኤ ቀን ሕይወት ዘርተው የሚነሱበት ጊዜ አለ። በሕዝቅኤል እንደተጻፈው ጌታ እንዳደረገው እንደተናገረው የሕይወትን እስትንፋስ አገባባቸዋለሁ፣ ጅማትና ስጋ አስገባባቸዋለሁ፣ በሕይወት ይኖራሉ። ለነዚህ የደረቁ አጥንቶች ትንቢት ተናገር ሲለው እንደምንሰማው ዘመኑ ሲደርስ ክርስቶስ በሚገለጥበት ጊዜ የቅዱሳን ትንሣኤ ሲመጣ በዛን ሰዓት እግዚአብሔር የቅዱሳንን አጽም ስጋ አልብሶ በትንሣኤ እንደሚያቆማቸው እናውቃለን። ከዚህ ውጪ ግን የሰዎችን አጽም በመሰብሰብ አምልኮ መፈጸም እግዚአብሔርን ማሳዘን ነው፣ ትውልድ ማስረገም ነው። በጌታ በኢየሱስ ስም እንደዚህ አይነት ክፉ ነገር ከሀገራችን የተነቀለ ይሁን በኢየሱስ ክርስቶስ ስም። መጽሐፈ ጤፉት መጽሐፈ ጥፋት ይሄን ነው ረዳታችን እግዚአብሔር ሆ ብሎ መኪና ሞልቶ መሄድ ሆ ብሎ ምንም ጥቅም የለውም። ምንም የአስራት ሀገር አድርጎ ለማርያም ሰጠ የለም። እንደዚህ አይነት ተረት ለማርያም ኢትዮጵያ ለይቶ ሰጠስ እንዴ! ምን አይነት ውሸታም ትውልድ ነው ያለፈው? ምን አሉ አንድ አባት የቀደሙት ሰዎች እንደዚህ አይነት ነቃ ያለ ትውልድ እንደሚፈጠር ቢያውቁ ኖሮ ይሄን ሁሉ ውሸት አይዋሹም ነበር አሉ። ይዤላችኋለሁ በደንብ እውነታቸው። ያው ስም መጥራት ስለማያስፈልግ ነው ደግሞ እንዳይጠምዷቸው። እኔስ እግዚአብሔር ገላግሎኝ ስለወጣሁ ድጋሚ ከእንደዚህ አይነት ርኩሰት ጋር ስለማልቀላቀል የነሱንም ስም ማንሳት አልፈልግም። ይጠምዷቸዋል። እንደዚህ አይነት ውሸት የሚያገላብጥና በደንብ አንጥሮ የሚያወጣ ትውልድ መፈጠሩን ቢያውቁ ኖሮ አይዋሹም ነበር አሉ። እውነት ነው። ተሳስተው ነው የዋሹት። ንቀሉ። እነሱ ካልነቀሩ እናንተ የምትሰሙ ኦርቶዶክሳውያን ወጣቶች መጽሐፍ አንብቡ። አሁን ይሄንን ሼር አደርጋችኋለሁ፣ እየገለጣችሁ አንብቡት። ኮምፒውተራችሁ ላይ መክፈት ትችላላችሁ፣ ሞባይላችሁ ላይ መክፈት ትችላላችሁ። መጽሐፈ ጤፉትን አሁን ሼር አደርጋችኋለሁ። በሙሉ ያነበብነውን ክፍል እዛ ላይ ታገኙታላችሁ። እና ነጫጭ ውሸት ዛሬ እንግዲህ አባይ መገደብ አቤት አቤት አቤት! እግዚአብሔር ህዝባችንን ይማርልን፣ በእውነት ነፃ ያውጣልን። ዛሬ እንግዲህ ፕሮግራማችንን በዚህ አጠናቀናል። ቀጣይ ትምህርቶችን ደግሞ ሮብና ሰኞ እንቀጥላለን። ጌታ ይረዳናል። የዘላለም ሕይወት ቤተክርስቲያን ያለፈው ቅዳሜ የመጀመሪያ ፕሮግራሟን አድርጋ በተሳካ ሁኔታ እግዚአብሔር ረድቶን የእግዚአብሔር ህልውናና መንፈሱ በመካከላችን ተገኝቶ ስንዘምር ስናመልክ ያለ ገደብ ሃሌሉያ ክብር ለእግዚአብሔር ይሁን። ያለ ገደብ እግዚአብሔር ተመልኳል። እግዚአብሔር ተመስግኗል። ወንጌል ተማምረናል። ይቀጥላል። በዴንቨርና በአውሮራ በኮሎራዶ ያላችሁ ኢትዮጵያውያን ኤርትራውያን ወገኖቻችን በአድራሻው በተጻፈላችሁ አድራሻ መሰረት የዘላለም ሕይወት ቤተክርስቲያን እየመጣችሁ ጌታን አምልኩ። ጌታን ያልተቀበላችሁ ያልተጠመቃችሁ ሰዎች ተመታችሁ ተምራችሁ የውሃ ጥምቀት እንድትወስዱ እግዚአብሔርን በቅድስና ያገለግላችሁ እንድትኖሩ አብረን ምንታነጽበት አብረን ምናድግበት ቤተክርስቲያን የዘላለም ሕይወት ቤተክርስቲያን እንዲህ አይነት ኮተቶች የሌሉበት ንጹህ የሆነው የክርስቶስ ቃል ብቻ የሚነገርበት ንጹህ አምልኮ ለእግዚአብሔር ብቻ የሚቀርብባት ቤተክርስቲያን ናት። ስለዚህ ጥሪ እናቀርባለን። አሁንም ዘወትር ቅዳሜ ከ9:30 AM እስከ 12 PM ድረስ የሚቆይ 2 ሰዓት ፕሮግራማችን ነው። እየመጣችሁ እግዚአብሔርን አክብሩ፣ አምልኩ። ራሳችሁን ከዚህ ዓለም ሲስተም እና ርኩሰት እንድትገላግሉ እንድትለዩ በጌታ ፍቅር ጥሪ እናስተላልፋለን። ክብር ለእግዚአብሔር ይሁን። የረዳን እግዚአብሔር ስሙ ይባረክ። የሚቀጥለው ሰዓት ደግሞ ተገናኝተን ሮብለት እንማራለን። እግዚአብሔርን በጸሎት እናመሰግንና እናበቃለን። ጌታ እግዚአብሔር የዘላለም አምላክ ስለረዳህን ስምህ ይባረክ። ስላገዝከን ስምህ ይባረክ። ይህንን የዘመናት ስተትና ክህደት በልጅ ስም በቤተክርስቲያን ስም እየተሰራ ያለውን ርኩሰት በመድሪቱ ላይ ህዝብ እያስረገመና እያስጨነቀ የሚኖረውን ባዶ ታሪክ እርቃኑን እንድናስቀረው ስለረዳህን ክብር ላንተ ይሁን። አንተ ማትከብርበት ነገር ሁሉ በጌታ በኢየሱስ ስም የተገለበጠ ይሁን። ከምድሪቱ ላይ የተገለበጠ ይሁን። ከሙታን አጥንትና አጽም ጋር የክርስቶስን እውነትና የክርስቶስን ማንነት ከሚቀብር ጉድጓድ ቆፍሮ ከሚቀብር መንፈስ ስለገላገልከን ነፃ ወጥተን ሌሎችን እንድናስተምር እንድንመሰክር እግዚአብሔር ሆይ ስለረዳህን ክብር ሁሉ ለስምህ ይሁን። አሁንም ለህዝባችን መዳንና ትንሣኤ
እግዚአብሔር ሆይ በመንፈስህ እንድትሰራ በልጅ በክርስቶስ ስም እጸልያለሁኝ። በየትኛውም አይነት ስፍራ ያሉ በየትኛውም ዓለም ያሉ ይህን መልእክት የሰሙ ሁሉ መዳን ይሁንላቸው፣ ማምለጥ ይሁንላቸው፣ ከዚህ ዓለም ርኩሰት ጋር እንዳይስማሙ በጥንት ዘመን ዲያብሎስ በተጠቀመባቸው ሰዎች ተጽፈው ወደ ቤተክርስቲያን የገቡ እንደነዚህ አይነት የርኩሰት ጽሁፎችን በማመን እንዳይስት እግዚአብሔር ሆይ እንዳይስት ህዝብህን እንድትጠብቅ በጌታ በኢየሱስ ክርስቶስ ስም ጸለይን። ስህተትና ሟርት፣ ጥንቆላ፣ የመተተኞች አሰራር፣ የጥላ ወጊ መንፈስ በጌታ በኢየሱስ ክርስቶስ ስም ሲኒ እየዘቀዘቁ ጀበና ስር ተቀምጠው የሚራገሙ ጠንቋዮች በኢየሱስ ክርስቶስ ስም አሰራራቸው ሁሉ ከምድሪቱ የተገለበጠ ይሁን፣ የተገለበጠ ይሁን። ህዝብህን እንድታስመልጥ ጌታ ሆይ ለኛ በተዘረጋችሁ ክንድህ ለዚህም ህዝብ እንድትደርስለት ከምንም ነገር በላይ ያንተን ክብር እንዲረዳ ልቡንና ህሊናውን እንድታበራ በኢየሱስ ክርስቶስ ስም ጸለይን። ምስጋና በሰማይና በምድር ተጠቅልሎ ላንተ ብቻ ይሁን። እግዚአብሔር ሆይ አንተን የመፍራትና ራስን የመግዛት መንፈስ እንጂ የፍርሃት መንፈስ ስላልሰጠህን ክብር ሁሉ ለስም ይሁን። ቅዱስና ጻድቅ በሆነው ልጅ በጌታ በኢየሱስ ክርስቶስ ስም ለዓለምና ለዘላለም አሜን። ጌታ እግዚአብሔር ይባርካችሁ። ተባርካችኋል። ኔክስት ዌድነስዴይ ሮብ እንገናኛለን። ተባረኩልኝ። ወዳችኋለሁ። ስለኔ ጸልዩ፣ እኔም ስለናንተ ጸልያለሁ። ጸጋ ይብዛላችሁ። ሻሎም